ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ የማያሳያችሁ ፖፖ ላይቭ ላይ ኤጀንሲውን ለመልቀቅ ኤጀንታችን ያላሰራን ከሆነ ወይም ደግሞ ከኤጀንሲያችን ለመልቀቅ የምንፈልግ ከሆነ እንዴት አድርገን ነው የሚለቀው የሚለው ነው የማያሳያችሁ። ከዚህ በፊት ግን ኤጀንታችን አግኝተን ለቃችኋለሁ ወይም አልለቃችሁም ካለን ነው ይህንን ማድረግ ያለብን። አልለቃችሁም ካለን ለምነን ወይም የሆነ ነገር አድርገን ነው እንጂ አልለቃችሁም ካለም አንለቀቅም ማለት ነው። እለቃችኋለሁ ካለን ይህንን ማመልከቻ እናስገባለን ማለት ነው። አሁን የሚያሳያችሁ እንዴት ነው ማመልከቻውስ የምናስገባው የሚለው አሁን ያሳያችኋለሁ። የአምፑሏን ምልክት ነክተን ወደ ፕሮፋይላችን ከገባን ማይ ኤጀንሲ የሚለው አለ። ድሮ የመላ ነው። አንዴ እሱን ክሊክ እናደርገዋለን። ክሊክ ካደረግነው የኛ ኤጀንሲ ያመጣልናል። እኔ አሁን ኢትዮ ሚኪያስ የሚለው ነው እናንተን ለማሳየት ነው። አንዴ እሱን ክሊክ እናደርገዋለን። ክሊክ ካደረግን አይ ዋንት ቱ ኳይት ዘ ኤጀንሲ የሚለው ታች ያለውን እሱን አንዴ ክሊክ እናደርገዋለን። እሱን ክሊክ ካደረግነው ከዛ ታች ያለችው አፕላይ ፎር ዘ ክሬቲቭ ዘ ኤጀንሲ የሚለው አንዴ ክሊክ እናደርገዋለን። እሱን ክሊክ ካደረግነው በኋላ እዚህ ጋር ለምንድነው ኤጀንስ መልቀቅ የፈለጋችሁ የሚል አለ። እኔ አሁን ኤጀንስ መሆን ስለምፈልግ ብዬ ጽፈዋለሁ። የምትፈልጉን ታስገባላችሁ። እኔ አሁን ከጻፍኩ በኋላ ታች ያለችውን ሰብሚት የሚለውን ሰብሚት እንለዋለን ማለት ነው። እርግጠኛ ናችሁ ያለች ነው። ኮንፊርም እንለዋለን። እርግጠኛ አሁን ኤጀንሲው እኔ ለቆኛል ማለት ነው። አሁን እኔ ኤጀንሲ የለኝም ማለት ነው። እንደዚህ አድርገን ኤጀንሲያችንን እንዲለቀን ማድረግ እንችላለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። መልካም እድል ይሆንላችሁ።